وين مورا وين شربة بناتو بناتو እንዴት ሆንክ ደህና ነህ ኧረ በእናትህ አንተ እዚህ ከኖበት ከሳስ ያለችው ምሳብር ራሴ አዝናና ነው ዛሬ ውሎ አሰብራል በያ እሺ ሲጠራ እሺ ሁለት ቁጥር ሲጠራ አንድ ቁጥር እሺ ሴቶቹ ደግሞ እዛ ቁጭ ብሎ ለላስ ስመጡ ስከተው 50 ብር ይሁን ቱብ አጓቃ ወይኔ ያ ነገር እኮ ባለገ እኮ ነው ባለፈው እኔም ገብቼ ነበርኩ አትልም በስማ አንተ እንዳለ ደግሞ ሰይጣን ነው ምንት ነገር ይገርም ነገር ነው እሺ ተበላው 50 ብር ተበልቼ መጣሁ ሙሉ ያለውንም እንዳለ በእናትህ ነው ለምጠራቁ አንተ ምንድነው ስልክ ደግሞ ስልክ ደወልኩ አንተ አታነሳም እሺ ታዲያ እኔ ምን ሆንኩ አስሬ ሲደውል እኔ ምንም አልሆንኩም የምሄድበት ቦታ አለ አትልም የሆነ ቦታ ደርሼ እመጣለሁ ብዬ ለዛ ነው የሚደውልልኝ ታዲያ አንተ ራሱ ቴንሽን እዛ እኮ እኔ አስበላም ስማ እኔ አሁን የምሄድበት ቦታ ስላለብኝ ሰው ሊመጣ ይችላል አትልም እዚህ አዎ እሺ ስለዚህ ኢቆን አትጎርጉር አትነካቸው ምንም ነገር በስነ ስርዓት ጠብቅና ለስራ ኢቆን ሲመጣ ተቀበልና አስቀምጥ ስራውን እንዳሰራ መጣው እኔ የለም ይባል አዎ የለም እሱ ይመጣል ባለው እሺ እሺ በቃ ችግር እሺ መጣሉ አደራ አትጎርጉር ዘንድ ወይኔ እናቴ አሃ እንደዚህ ማክል ስልክ ነው ግን አንተ እቺን ስልክ አስተካክልልኝ እስቲ ሰማ እቺን ስልክ አስተካክልልኝ ስልክ እኮ ስልክ ነው የሚያምር ስልክ ነው የማን ነው የኔ ነው አስተካክልልኝ ምኑ ወይኔ ይቅርታ ትማት ወጥቶኛ ማታኛ ነኝ እኮ ምን ሆነ እኔ ማውራው ይሰማኛል እሱ የሚያወራው ግን አይሰማኝም እኔ ማውራው ይሰማኛል እሱ የሚያወራው ግን አይሰማው እሱ የሚያወራው አይሰማሽም እሱ የሚያወራውስ አንቺ የምታወሪውስ ምንድነው የምትቀባጠረው አንቺ ቀባጠርሽ እኮ ስልኩ ምኑን ተበላሸው አሁን አስረጅልኝ እኔ ማወራው አይሰማም እሱ የሚያወራው ግን ይሰማኛል እንደሱ አትምደ አንቺ እኮ ገልብጠሽ ነው አሁን እንዴት ነው የምትፈታው ነገር እሱ የሚያወራው ማይሰማ ከሆነ ጆሮ ችግር ያለበት እሱ ምን ማለት ነው ፍቅረኛ እኮ ነው ፍቅረኛሽ ካልተባተሽ ሆነ አንቺ የምታወራው ማይሰማ እኮ ይሰማሻል አይደል እሱ የሚያወራው ለአንቺ ካልተሰማ ጆሮ ያማውልኩ ሰውዬ ፍቅረኛን እየሰደብኩ ነው አይደል ፍቅረኛሽ አልሰደብኩም ጆሮ እየሰደብኩ ነው ጆሮ አይሰማም ደንቆሮ ነው እያልከው ነው ኦሆ እሺ ቆይ አንቺ የምታወራው ለሱ ካልተሰማ አንቺ እሱ የሚያወራው ለአንቺ ካልተሰማ ካንቺ ጆሮ ችግር ከሌለ ከሱ ከሌለ ከራና እየሰደብከው ነው አይደል እኔ አልሰደብኩም ፍቅረኛዬ ነው እናት ምን ነው ፍቅረኛ ደጋጋምሽ እኔ እኮ ባለሙያ እኮ ነኝ ችግሩ እሱ ጆሮ ላይ ነው እኮ ጆሮ እሺ አስተካክልልኝ አስተካክላለሁ እሱ ጆሮ ያንቺ ምን የሱ ምን አገባኝ ስራዬ ነው ብርሽ አለም እንዴ እሺ መፍቻው የቱ ጋር ነው እንዴት ብሎን ያለው እንዴ እሱ ቅድም እንዴት ነው የፈታው ወይኔ ጌታ ሆይ ምንድነው ቆይ ችግሩ አውቃለሁ ቆይ አንቺ ኢራቁተሽ ፎቶ ሰውናትሽ እባክህ ድሮም መስራት ማችለው ነገር ባለጌ ባለጌ አንቺ ነሽ ስልክ ላይ እንዳለ ኢራቁተሽ እንዳለ ይሄ ምንድነው ሳከሰ ምንድነው ባለጋ ፊልም ጭና ስልክ ቤት እንዳለ ከታ ወይኔ ብልግና ስልኩ እንዳለ በጀሶስም ወይኔ ሰላም ነው ባለቤቱ የለም እንዴ ባለቤቱ የለም ባለቤቱ እኔ ምን መስልሻለሁ ስታይ እንዴ ባለቤቱ ነበር ከዚህ ፊት አምጫለኝ ምኑ ቴሌቪዥኑን የቱ ቴሌቪዥን ይሄ ቴሌቪዥን ነው እኔ የምታየው ልጅ ወሸክበሽ የመጣች ቴሌቪዥን ነው እና አንቺ ቁናስ እየተፋኩ ነው የወጣው እኔ እኮ ምን ሆኖ ነው ብዬ ነው እኔ እኮ ድንገት ሰውዬ ልትናገረኝ ነው እንዴ ፈለከው ቲቪ ልትሰራ እንጂ አረ ይሰራል እንዴ እና ታዲያ እንድታስተካክልኝ እኮ ነው የመጣው ችግር የለም ይስተካከል ምንድነው ችግሩ ያ አይሳየኝም ጭልም ብሏል እንደምታየው ቴሌቪዥን ይጨልማል ምንድነው ስሙ ያ እንደምታየው ነው ከስራ አታነብም እንዴ ምን ነው ማንበብ አትችልም እኔ ጋር አልከረመም እንኳን አንቺ ጋር እንደከረመው እንዴ አንብቦ እኮ ምንድነው ችግሩ ነው ጭራሽ አይሳየኝም ምንም በጣም ነው ያስቸገረኝ ጭራሽ አይሳየኝም እስቲ ያው እስቲ እናቱ ይሄ እኮ ቴሌቪዥን ስንት አመት ነው ታውቂያለሽ ስንት ነው ገዛሽው አንቺ አልገባኝም ምን ለማለት ፈልገህ ነው ስንት ነው ገዛሽው ማለት ምን ለማለት ምን ለመናገር ነው አልገባኝም ምንድነው እንደ አውሮፕላን የምትርገብገበው ኧረ እባክህ ቴሌቪዥኑ አንደኛ ኦልድ ነው እኮ
ይሄም ያክል ቁዝር ሽንት ቤት የሚመጣው ማከራ ወይ አይደለም መስራት አልችልም ወይስ እንዴት ነው ምኑ መስራት ማልችለው ቴሌቪዥኑ ነው መስራት አልችልም አትለኝ ያምሻል በዚህ በዋስ ጥርስ የነቀልኩ ሰው እኮ ነው እንደምን ታስቢው ስለዚህ ሰርታ አሳየኛ እንደዛ አይነት አክሰሰሪ የለም እኛ ጋር አክሰሰሪ የለም ማለት ነው ሀጤ ስላሴ ስልጣን ከመልቀቃቸው በፊት ለመፈንቅለ ድንጋይ እንደተጠቀሙት ቴሌቪዥን እዛሽ መጥተሻል በቃ ሙዳስ ወይስ መስራት አልችልም መስራት ስለማልችለው አትለኝም ከዚህ ሁሉ ታሻክመሽ እንዳመጣሽ እዛሽ ቁናስ ምን ልጅ እዛሽ ሻክመሽ አንሰራ ጭራሽ አትሰራልኝ አንሰራ መስራት ስለማትችል ነው ማ አንቺን ፈትቼ ጋጥማለሁ ኧረ እባክህ እሱንማ በዚህ ታሳየኝ ነበር አሁን እዚህኛ ወደብ አይደለም ይሄ አሮጌ ዕቃ የምናከማችበት እዚህ ወደብ አይደለም እዛሽ እዚህ ውጪ እቺ ነው ወደላ አሮጌ ዕቃ እቃዬ ነው አሮጌ ዕቃ የምትለኝ አንቺ መንገድ እንዳይ መንገድ ዘግ ማለት ፈልገክ ነው ቆይ ምን ለማለት ፈልገክ ነው ቦቴ አንቺ እንደ ቦቴ ነው ቴሌቪዥን እንደውም ባለቤቱ ነው የምፈልገው አንተ ሲጀመር መስራት አትችልም እኔን ባለቤቱ ኧረ እባክህ ከመች ጀምሮ ነው እዚህ ነበርከው ከፈላክሽው ጀምሬ ኧረ ጉድ እዛሽ እጂ እንዴ ተሳስተሽ ጥለሽ ልትሄጂ ከሆነ ስራት ያዥና ውሰጂ ሰውዬ ቆይ ቀልድ ነው እንዴ ማና አተና ኩሉ ና ቁናስ እዛ አንተ እንደመጣው ይሄ አንተ ሽም ሸክመ እዛ ደበድበኝ ነው ደግሞ እዛ ሄደ ና አንተ ራስህ አታፍርም አንተ ያ ዝቅ ብለህ ላግዝ ዝቅ ብለህ አታ በስማም ወንዲ አንቺ ግን አትፈርም ቆይ አንተ ያሾፍክ ነው እንዴ ልጁ ይበና ፔቱ ወጥሮ የቤቱ ጡንቻ ሳይወጣ ይዘሽ እንዴ አንተ በጣም ትቀልዳለሽ ለስራ የምትሆን ሰው አይደለም ጭራሽ ይሄ ቦታ ያስከው ማለት ነው ዝም ብላ ለዲኮር ነው የሚመስለው ጭራሽ ለስራ አትሆንም ጭራሽ ማለት ነው ሂጂ ሙጥ ሂጂ እባክህ እዛ አንተ መስራት ማትችልም ሰሪም አይደለም አሳይሽም ሂጂ ጭራሽ ሰሪም አትሆንም እቺ ምን አይነት ቦቴ ለስም ብቻ የተቀመጥክ ስማ እሺ ማትሰራም አንተ እንኳን ያልሰራም ቀረብህ ማን ማተኛ ነው አለሽ ቀረብህ ስራ ስለማትችል ደግሞ እንዳለ ለካ ባለሙያ ነኝ ይላል ኮተት እየሰበሰበ አሉ አባ ስማ አቤት አማን ነው ማን ነው አለን ስማ የሆነ ነገር ነበር ለምን አትወስደም ማ የሆነ ዕቃ ያስገባዋት ነበረች የሆነ ዕቃ ነበረ ምን አታጫጭስብኝ በእናትህ ቶሎ በል ምን ትክክላለሁ የሆነ ዕቃ ነበር አትወስደም የምን ዕቃ የሆነ የመጣ ዕቃ ነበር አሪፍ ዕቃ ነው ምንድነው ስልክ ዱዋል ስልክ ምናምን ይሰራል ችግር የለም አንተ ኧረ የሚሰራ አይደለም በእናትህ እንዳታስበለኝ ምንድነው የምትቆላጨላጨው ምንድነው አንተ ምን ይሁን አይደለም የሆነ አየር ግባልኝና ውሰደው አየር ግባልኝ ውሰደው ፈጥናለሁ ታክሲ ቆሞ እየጠበቀኝ ነው ለዛ ቶሎ በል ቆይ እስቲ ወደዙን ወደዙን ጊዜ የለኝም ቆይ እስቲ ፌትሽ ይሄ ፎቶ ያንተ አይደለም እሺ ይሄ ውፋት ባልዚ እሺ ሰው ታሙ ነው መኪና ውስጥ አስቀምጬ ነው የሱ ነው ስልኩ ፎቶ ያንተ አይደለም ከየት ነው ለምን በቃ ስጠኝ ማትወስዶ እኮ ለባ ስጠኝ እሺ ማትወስዶ እኮ ነው ስጠኛ እናቴ እዚህ ጋር ናቅሳለሁ እሺ እናቴ እንዳልስልህ በእና እሱን ፈታ ነቅሰው ለባ ከያት ያመጣ ፎቶ ያንተ አይደለም ለምንድን ነው ቆይ ማስጠኝ ጊዜ ልጠቀም እንጂ ጊዜ የለም ለባ ሄድ ሰርቀ ነው መጣ እናቴ ያገባበት ገብቼ ነው የሚይዝልሽ ያው ጂፒኤሱ የሚያሳየው እዚህ ቤት ነው ያው እዚህ ቤት ነው ለባ ስልክ ጠፍቶብኝ ነበር ስልክ የም ስልክ ጂፒኤሱ እያሳየኝ ያለው እዚህ ቤት መሆኑ ነው ስልኩ አይ ነጅ ጂፒኤስ ያለው ምን ማለት ነው እና ማራው እኮ ነኝ እኔ ከለው ስልኩ የጠፋው እዚህ ጋር ነው እያለኩ አረ ዝባት እና ላቆም እኔ ማን ነው ቁጭ በላው ነው እኔ ምን አረኩኝ እንደ በልና እናወራለን ጂፒኤሱ እያሳየኝ ያለው ስልኬ እዚህ ቤት ነው ያለው ማን ነው ጂፒኤስ እዚህ የለም እኮ እኔ ሌላ ነኝ ማን ነው እኔ ምንም ሰማ ታሪክ የለም ለኔ ፖሊስ ጠርቼ ሳላሲዝ ዕቃ ይመልስልኝ እኔ ዕቃ አላውቅም እኮ ሌባ አረ ማለባ እንደውም ተቀባይ ነህ አንተ እንዴት እኔ ማይራም ምን ለባ ቁጭ አልኳለም እንደ ጂፒኤስ አይደለም ሁለት ደቂቃ ተጠብቀኝ አይ ምንድነው ጂፒኤሱ እያሳየኝ ያለው ስልኩ እዚህ ቤት ውስጥ ነው ያለው እኔ አልወሰድኩም እኮ ያው እሱ ነው ና ቁጭ በል እኔ እዚህ ቤት እኔ ማለት ነው አንተ ጠብቅ አላልክም ጠብቅ ብያለሁ እና እኔ ጂፒኤስ እሱ ነው ባለቤቱ እሱ ነው ስልኬ